ሰላም ቅዱሳን፣ አገልጋይ ዳኒ ነኝ። የእናንተ አገልጋይ ዛሬም ደግሞ በተለመደው ሰዓት መጥቻለሁ። ዛሬም ደግሞ አንድ መልካምና ድንቅ ቃልን በእግዚአብሔር ቃል እናያለን። ማካፈላችሁ ክፍል ያለው መዝሙር 55 ያለው ነው። እንዲህ በሚል ርዕስ ቃል እናያለን። የጠላት ድምፅና የአመፀኛ ግፍ በሚል ርዕስ ሁለቱንም ዛሬ እንመለከታለን። መጽሐፉን አነባለሁ በጌታ በኢየሱስ። ዳዊት መዝሙር ነው። አቤቱ ጸሎቴን አድመጥ፣ ልመናዬን ቸል አትበል። ተመልከተኝ ስማኝም፣ በሐዘኔ ተቅበዘበዝኩ ተናወጥኩ። ከጠላት ድምፅ ከአመፀኛም ግፍ የተነሳ አመፃም በላይ ጥለውብኛልና። ከዛ በኋላ እንዲህ ይላል፣ ልቤ በላይ ተናወጠብኝ፣ የሞት ድንጋጤ ወደቀብኝ፣ ፍርሃትና እንቅጥቅጥ መጣብኝ፣ ጨለማም ሸፈነኝ። በርሬ አልፍ ዘንድ እንደ ርግብ ክንፍን በሰጠኝ። እነሆ ኮብልዬ በራብ በምድረ በዳም በተቀመጥኩ፣ ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ እያለ ይናገራል። የሚያስገርመው ነገር ዳዊት በዚህም ጊዜ በሕይወቱ ዘመን አጋጥሞት የማያውቀው ታላቅ መከራ ዳዊትን ያጋጠመበት ጊዜ ነበር። እንደዚህ አይነት መከራ ከተፈጠረ ጊዜ ጀምሮ አጋጥሞት አያውቅም ነበር። ታላቅ ፈተናና መከራ ነበር ያጋጠመው እና በዚህ ወቅት፣ በዚህ ፈተና ወቅት፣ በዚህ መከራ ወቅት ዳዊት የጠላትን ድምፅ ሰምቶ ነበረ። የአመፀኛንን ግፍ ደግሞ አይቶ ነበር። በጆሮ የጠላትን ድምፅ ሰማ፣ በአይኑ ደግሞ የአመፀኞችን ግፍ አይቶ ነበር። እንግዲህ ሁላችሁም እንደምታውቁት ጠላት የራሱ የሆነ ምን አለው? ድምፅ አለው። እግዚአብሔር የራሱ ድምፅ አለው። ጠላት የራሱ ድምፅ አለው። ሰዎችም የራሳቸው የሆነ ምን አላቸው? ድምፅ አላቸው። ዛሬ በዚህ ውስጥ የጠላት ድምፅ ካራክተሩን፣ ባህሪውንና እንዲሁም ደግሞ የአመፀኛ ግፍን በደንብ አድርገን እንመለከታለን። እንግዲህ ታሪኩን ስትመለከቱ ዳዊት የተናወጠበት ወቅት ነበር። በዚህ ወቅት ልጁ አቤሴሎም በዳዊት ላይ ተነስቶ ነበር። መፈንቅለ መንግስት አስነስቶበት ነበር። እንግዲህ ከቤቱ ሲነሳ ልጁ አቤሴሎም በዳዊት ላይ ተነስቶ ዳዊት ቤተ መንግስቱን ጥሎ የተሰደደበት ወቅት ነበረ። እንዲሁም ደግሞ በሚያስገርም ሁኔታ ወዳጅ ያለው ደግሞ በጣም ጓደኛው፣ ወዳጁ፣ በጣም የሚያምነው ሰው፣ አማካሪው አኪጦፌልም ከማን ጋር ሆኖ ነበረ? ከልጁ ከአቤሴሎም ጋር ሆኖ በሴራ አንድ ሆኖ ነበር። እንግዲህ ልጁ ተነስቶበታል። በጣም የሚያምነው የሚወደው ወዳጁ ጓደኛውም ተነስቶበት ነበር። ያ ብቻ ደግሞ አይደለም። ዳዊት መልካም ያደረገላቸው ሰዎች ሁሉ ፊታቸውን አዙረውበት ነበር። እንደዚህ አይነት ነገር አንዳንድ ያጋጥማቸዋል። ለምሳሌ ማን ነው ካላችሁ ሜምፊቦስቴ ወደ ንጉሥ ከተማ እንዳይገባ በሕግ ተቀምጧል። ሽባና አንካሳ ወደ ዳዊት ከተማ አይገባም። ግን በሱና በአባቱ መካከል ስላለው ቃል ኪዳን ሜምፊቦስቴን አስቦታል እና የአባቱን እርሻ መልሶለት የሚያስፈልገው ነገር ሁሉ እየተደረገለት ከንጉሥ ማዕድ የሚበላ ሰው በእንደዚህ አይነት ፈታኝና ከባድ ጊዜ ከዳዊት ጎን መቆም ሲገባው ዳዊትን ጥሎ ምን ብሎ ነበረ? ከሌሎች ጋር ሆኖ ነበር። በዛው ልክ ደግሞ ዳዊት ልቡ ቢያዝንም ከዳዊት ጎን ደግሞ የሚቆሙ እነ ኩሲ እንዲሁም ደግሞ እነ ካህኑ አብያታር ልጆቹ ሁሉ ከዳዊት ጋር ነበሩ። እንግዲህ በእንደዚህ አይነት ከባድ ነውጥ ውስጥ፣ በእንደዚህ አይነት ፈታኝ ሁኔታ ውስጥ ዳዊት የጠላትን ድምፅ ሰምቶ ነበር። እንደውም ምን ይላል? በሐዘን ያለ ተቅበዘበዝኩ ተናወጥኳል። ዳዊት ከባድ ሐዘን፣ ከባድ መቅበዝበዝ፣ ከባድ መናወጥ አጋጥሞት ነበር። ከምን የተነሳ አለ? ከአመፀኛ ግፍና ከጠላት ድምፅ የተነሳ አለ። እንግዲህ የጠላትን ድምፅ ካራክተር ስትመለከቱ የጠላት ድምፅ ወደ አንተ ከመጣ በሐዘን ያቅበዘብዝሃል፣ ያናውጣል። ከባድ ሐዘን ወደ ውስጥ እንዲመጣ ያደርጋል፣ እንድትናወጥ ያደርጋል። ያም ብቻ ደግሞ አይደለም። ልቤ በላይ የተናወጠብኛልና የሞት ድንጋጤ ወደቀብኛል። የጠላት ድምፅ ከባድ ድንጋጤ ውስጥ እንድትገባ ያደርጋል። የሞት ድንጋጤ ምን አደረገብኝ? ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም አለ ሸፈነኛል። አያችሁ፣ ይሄ ሁሉ የጠላት ድምፅ ካራክተር። ጠላት ድምፅ ወደ አንተ ሲመጣ ትናወጣል፣ የሞት ድንጋጤ ይወድቅብሃል፣ በጨለማ ትሸፈናለህ። ከዚህ ነገር የተነሳ አለ በርሬ አርፍ ዘንድ እንደ ርግብ ክንፍ በሰጠኛል። ምንና ተመኘ? ብረር፣ ጥፋ፣ ሂድ። ዛሬም በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አላችሁ። የጠላትን ድምፅ እየሰማችሁ ያላችሁ ሰዎች አላችሁ። በሐዘን እየተናወጣችሁ ያላችሁ ሰዎች አላችሁ። በጨለማ የተሸፈናችሁ ሰዎች አላችሁ። በፍርሃትና በእንቅጥቅጥ የታሰራችሁ ሰዎች አላችሁ። እርግጠኛ ሆኜ እነግራችኋለሁ፣ ይሄ የእግዚአብሔር ድምፅ ባህሪ አይደለም፣ የጠላት ድምፅ ባህሪ። ስለዚህ እግዚአብሔር ዛሬ እንደዚህ አይነት የጠላትን ድምፅ ባህሪ ከዘመናችሁ ላይ፣ ከህይወታችሁ ላይ፣ ከልጆቻችሁ ላይ በጌታ በኢየሱስ ክርስቶስ ስም ለዘላለም ይምታ። ብረሩ የሚል፣ ጥፉ የሚል፣ ሂዱ የሚል የጠላት ድምፅ ባህሪ ነው።
መጽሐፍ ሲናገር ስለ እግዚአብሔር ድምፅ ባህሪ እንደዚህ ይላል። መዝሙር 85 ቁጥር 8 ላይ እግዚአብሔር የሚናገረውን እሰማለሁ፣ ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ሰላምን ይናገራል እያለ ይናገራል። በእግዚአብሔር ድምፅ ውስጥ አንዱ ነገር ሰላም። እግዚአብሔር ሲናገር ሰላም ነው ወደ ውስጥ የሚፈሰው። እየገሰጸ ሰላም ይሰማሃል፣ እየባረከ ሰላም ይሰማሃል። ብዙ ነገር እየተነገረ ውስጥ የሚናወጥ ከሆነ የጠላት ድምፅ ነው። ያው ካራክተሩ እንደሚያናውጥ ነው የምትመለከቱ። እና ዳዊት እንግዲህ በእንደዚህ አይነት ነውጥ ውስጥ የነበረበት ወቅት ነበር፣ ከጠላት ድምፅ የተነሳ ከአመፀኛ ግፍ የተነሳ ብሎ ደግሞ ተናግሯል። አመፀኛ ያለው እንግዲህ ወዳጁንም ልጁ አቤሴሎምን ጭምር ነው። እንደውም እንደዚህ እያለ ይናገራል። ቁጥር 12 ላይ ጠላትስ ቢሰድበኝ በታገስኩ ነበር፣ የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራዬም የልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጥክ፣ በአንድ ልብ በእግዚአብሔር ቤት ተራመድን ካለ በኋላ ቁጥር 20 ላይ ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ ልቡ ግን ሰልፍ ነበረ። ቃሎቹ ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደተመዘዙ ሰይፍ ናቸው እያለ ይናገራል። ዳዊት ስለማን ነው ይህንን ቃል የሚናገረው? ጠላት ቢሰድበኝ በታገስኩ ነበር፣ የሚጠላኝም ራሱን በኔ ላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራዬ፣ የልቤ ወዳጅ ይሏል። መብልን በአንድነት ያጣፈጥን፣ በእግዚአብሔር ፊት በአንድ ፊት የተራመድን አንተ ነህ። ቃሉን አለስልሶ በልቡ ግን ሰልፍ ነበር እያለ ተናገረ። ስለማን ነው ስትሉ ስለ ወዳጁ ስለ አኪጦፌል። አኪጦፌል የዳዊት አማካሪ ነው። አኪጦፌል መከረ ማለት እግዚአብሔር ከሰማይ ወርዶ እንደመከረ ይቆጠራል። ከባድ አማካሪ ነው። ይሄ ሰው የዳዊት ወዳጅ ነበር። ቀን ጠብቆ ግን ጀርባውን ሰጠው። ቀን ጠብቆ ግን ፊቱን አዞረበት። ከማን ጋር ሆነ? ከዳዊት ልጅ ጋር ሆኖ በሴራ አንዱ ነው። አኪጦፌልንና አቤሴሎምን በሴራ ምን አገናኛቸው ካላችሁ ደግሞ ሁለቱንም ያገናኛቸው አንድ ነገር አለ። አኪጦፌል የቤርሳቤ አያት ነው፣ አጎት ነው። የቤርሳቤ አጎት እና ቤርሳቤን ደግሞ ዳዊት በአንድ ወቅት አስነውሯት ነበር። ባለቤቷን ገሎ ነበር። ይሄ ሰው ቂም ይዞ ከዳዊት ጋር ይወጣል ይገባ ነበር። ኦፖርቹን ታይም እየጠበቀ ዳዊትን የሚበቀልበትን ቀን እየጠበቀ ይወጣ ይገባ ነበር። አቤሴሎም ጋር ደግሞ ስትመለከቱ እህቱ ትዕማር ትደፍራለች። ስለዚህ ሁለቱንም ያገናኛቸው የመደፈር ጉዳይ ነው። ይሄኛው ያኛውንም አገናኛቸው። በሴራ አንድ ሆነው ዳዊት ላይ ማሴር ጀመሩ እና አኪጦፌል ከመከረው ምክር መካከል አንዱ ምንድን ነው? እንደዚህ አለው አቤሴሎምን፣ አባትህን እስራኤል ሁሉ እንደጠላው እንዲያቅና ልቡን እንዲሰጥ ከፈለግ አባትህ በቤቱ አስቀምጧቸው የሄዱትን ቁባቶች 10ን ቁባቶች ተገናኛቸዋል። የሚገርማችሁ ዳስ ሰርቶ ህዝቡን ሁሉ ጠርቶ 10ንም የአባቱን ቁባቶች እንዳስነወራቸው መጽሐፍ ቅዱስ ይናገራል። እና ያ የተሰወረ ሴራውን በእንደዚህ አይነት መልክ እየገለጠ ዳዊትን አስጨንቀውት ነበር። ይሄ ወቅት ዳዊትን የማይሰድበው የለም ነበር። በዚህ ወቅት ተሰዶ የጠላት ድምፅ መጥቶበት ተሸብሮ እየሮጠ ደግሞ እያለ አንድ ሰው ደግሞ ዳዊትን አገኘው። ያ ሰው የሳኦል ዘመድ ነው፣ ሳሚ ይባላል። አዋራ እየበተነ ዳዊት ላይ ይረግም ነበር፣ ቱርግማን ይራግም ነበር። እንደውም የዳዊት ጋር ሄጄ አንገቱን ልቆረጠው ሲል ዳዊት እንደዚህ አለ፣ ኖ እንዳትነካው፣ ከወገብ የወጣ ልጄን የማሳደድ ከጀመረ ይህ ሰው ሊሰድበኝ አይገርምም። ደግሞ እግዚአብሔር ስደበው ብሎት ሊሆን ይችላል። በዚች ቀን እግዚአብሔር ይህንን ስድብ አይቶ ይራራልኝ ይሆናል ብሎ ዳዊት ተው ያለበት ዘመን ነበር። ምክንያቱም በቃ ሁሉን ነገር ተቀብሎ የወጣበት ጊዜ ነበር። አንዳንዴ በላይፋችሁ ውስጥ ነገር ሁሉ እንደዚህ የሚመሳከልባችሁ ጊዜ አለ። የጠላት ድምፅ መጥቶ በጨለማ ይከባችኋል። ትፈራላችሁ፣ ትደነግጣላችሁ። ወዳጅ ያላችኋቸው ሰዎች ጀርባቸውን ይሰጡባችኋል። በቃ ነገር ሁሉ እንደዚህ ነውጥ ውስጥ የምትገቡበት ጊዜ አለ። በእንደዚህ አይነት ሁኔታ ውስጥ ዳዊት አንድ ጸሎት ጸለየ። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት አለ። ከጠላቶች ያርም ከወዳጆቼ ከሚቃረቡኝ ነፍሴን በሰላም አድናት ብሎ ጸለየ እና ይህንን ወቅት ዳዊት እንዴት አለፈው ካላችሁ በሚያስገርም መለኮታዊ ጥበብ ዳዊት እንዳለፈው ታያላችሁ። እናንተም እንደዚህ አይነት ሁኔታ ውስጥ ካላችሁ በዚህ መንገድ ነው ማለፍ የምችሉ። ቁጥር 17 ላይ የሚያስገርም ቃል ይናገራል። እንደዚህ ይላል፣ እኔ ግን ወደ እግዚአብሔር ጮኽኩ፣ እግዚአብሔርም ሰማኝ ካለ በኋላ በማታና በጠዋት በቀትርም እናገራለሁ፣ እጮህም አለው፣ ቃሌን የሚሰማኝ አለ። በእንደዚህ አይነት ፈታኝ ወቅት፣ በእንደዚህ አይነት ክፉ ወቅት ዳዊት ምን አደረገ? በማለዳ በቀትር በማታ ወደ እግዚአብሔር ጩኸት ይጮህ ነበር። የአኪጦፌልን ምክር ከንቱ አድርግልኝ፣ ከዚህ ሁኔታ አውጣኝ፣ ከጠላት ድምፅ አውጣኝ፣ ከአመፀኛ ግፍ አውጣኝ ብሎ ወደ እግዚአብሔር ይጮህ ነበር እና ትካዜን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል፣ ለጻድቁ ለዘላለም ለሁከት አይሰጠውም እያለ ይናገራል። አያችሁ፣ ከእንደዚህ አይነት መንገድ መውጫ መንገዱ እግዚአብሔር ብቻ ነው። በእንደዚህ አይነት ወቅት ልባችሁን ማጽናት ያለባችሁ በእግዚአብሔር ላይ ብቻ ነው። ዳዊት በዚህ ጥበብ
ከዚህ ሁኔታ እንደወጣና እግዚአብሔር ነገሮችን ሁሉ ደግሞ እንደመለሰለትም ትመለከታላችሁ። ስለዚህ የጠላት ድምፅ፣ የአመፀኛ ግፍ በህይወታችሁ የመጣ ወዳጆች፣ አገልጋዮች፣ ቅዱሳን በሙሉ ዛሬ እንዲህ ብዬ እመክራችኋለሁ። ከጠላት ድምፅ፣ ከአመፀኛ ግፍ እግዚአብሔር ይታደጋችሁ። የጠላትን ድምፅ፣ የአመፀኛን ግፍ፣ ሴራቸውን፣ ተንኮላቸውን ከዘመናችሁ ላይ፣ ከህይወታችሁ ላይ፣ ከአገልግሎታችሁ ላይ እግዚአብሔር ዘወር ያድርግላችሁ። በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች፣ ተጨንቃችሁ ተጠባችሁ ያላችሁ ሰዎች ዛሬ እግዚአብሔር እንደዚህ ይላችኋል። ከዚህ ሁኔታ የምታመልጡበት መንገድ በፊቴ ውስጥ በመሰወር ነው፣ በመጸለይ ነው፣ ፊቴን በመፈለግ ይላችኋል። እግዚአብሔር ከእናንተ ጋር ይሁን። በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች በእናንተ ብቻ አልሆነም፣ የወዳዊትም ሆናል። ግን ደግሞ ከዚህ ሁኔታ ወጥቶ ራሱን አግኝቶታል፣ እርፍም ብሎአል። ስለዚህ ወዳጆቼ እግዚአብሔር ከእናንተ ጋር ይሁን፣ ካላችሁበት ሁኔታ ያወጣችሁ፣ የጠላትን ድምፅ ከህይወታችሁ ላይ ይምታ። በሰላሙ በእረፍቱ እግዚአብሔር ይሙላችሁ። አይምሮን ሁሉ የሚያልፈው የክርስቶስ ሰላም በመንፈሳችሁ ላይ እንዲፈስ ጸልያለሁ። እግዚአብሔር ከእናንተ ጋር ይሁን። ጸጋ ይብዛላችሁ። ሻሎም ሻሎም። ቅዱሳን ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።